ለይለቱል ቀድርን ማግኘት የምትፈልጉ ሙስሊሞች ዛሬ አንድ መንገድ አሳያችኋለሁ። ይሄ ድል እናንተ ጋር ብቻ እንዳይቆይ ለሌሎች ሙስሊሞችም ሼር እንዲሁም ሪፖስት አድርጉት። እንደምናውቀው ለይለቱል ቀድር በረመዳን 10ቱ የመጨረሻ ቀናቶች ውስጥ በአንዱ ሌሊት የምትገኝ ሲሆን ሐሰናቶች በብዙ የሚታጠፉበት እንዲሁም ከሺህ ወራቶች በላይ ጠቃሚ እንዲሁም በላጭ የሆነች ሌሊት ነች። መንገዱም እንዴት መሰላችሁ? በመጀመሪያ ውዱ ነብያችን ረሱሉ አለይሂ ሰላቱ ወሰላም ሰሉ ዐለ ነብይ በዚህ ሐዲስ መሰረት ምን ብለዋል? አንድ ሙስሊም ሲያፈጥር የሚያደርገው ዱዓ የጾመኛ ዱዓ መቅቡል እንደሆነ ተናግረዋል። ስለዚህ ለይለቱል ቀድርን እንድናገኝ የሚጠቅም አንድ ዱዓ አሳያችኋለሁ። ስታፈጥሩ ብትሉት በጣም ጠቃሚ ነው። ኢንሻአላህ ታገኙታላችሁ። ዱዓውንም እነግራችኋለሁ። በደንብ በርትታችሁ ዱዓ አድርጉ፣ ስክሪንሻት አድርጉት፣ እንዲሁም ይህን ቪዲዮ ሴቭ አድርጉት። አብራችሁኝ ይበሉ። አላሁመ በልግና ለይለቱል ቀድር። አላህ ወይ ለይለቱል ቀድርን ምናገኝ አድርገን ማለት ነው። አላህ ጾማችንን ይቀበለን። ኢንሻአላህ ጀነት ውስጥ እንገናኛለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።